ጥያቄ ቁጥር 2 በኢየሱስ ንግግር መሰረት ሰውን የሚያረክሰው ምንድነው? ሀ ወደ አፉ የሚገባው፣ ለ ከአፉ የሚወጣው፣ ሐመርኳ የሚነካው ነገር፣ መ አብሮት የሚውለው ሰው። 10 ሰከንድ አላችሁ። ትክክለኛው መልስ ለ ከአፉ የሚወጣው የሚለው ነው። ጥያቄ ቁጥር 3 ኢየሱስ ሰው ወደ እግዚአብሔር መንግሥት ለመግባት ከምንና ምን መወለድ አለበት አለ? ሀ ከውሃና ከመንፈስ፣ ለ ከእሳትና ከመንፈስ፣ ሐመርኳ ካመኑ እናትና አባት፣ መ ከእሳትና ከውሃ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ከውሃና ከመንፈስ የሚለው ነው። ጥያቄ ቁጥር 4 ኢየሱስ ስለ ጽድቅ ስለሚሰደዱ ሰዎች ያለው ምን ነበር? ሀ መጽናናት ያገኛሉ፣ ለ ምድርን ይወርሳሉ፣ ሐመርኳ ይማራሉ፣ መ መንግሥተ ሰማያት የእነርሱ ናት። ትክክለኛው መልስ መ መንግሥተ ሰማያት የእነርሱ ናት የሚለው ነው። ጥያቄ ቁጥር 5 ኢየሱስ ይወደው የነበረው ደቀ መዝሙር የተባለው ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመርኳ ያዕቆብ፣ መ ናትናኤል። 10 ሰከንድ አላችሁ። መልሱ ሀ ዮሐንስ የሚለው ነው። ጥያቄ ቁጥር 6 5 እንጀራና 2 ዓሣ የያዘ ልጅ በመካከላቸው እንዳለ ለኢየሱስ የነገረው ደቀ መዝሙር ማን ነበር? ሀ ዮሐንስ፣ ለ እንድርያስ፣ ሐመርኳ ቶማስ፣ መ ጴጥሮስ። 10 ሰከንድ አላችሁ። መልሱ ለ እንድርያስ የሚለው ነው። ጥያቄ ቁጥር 7 ኢየሱስ በሰው ፊት በሚክዱት ላይ ምን እንደሚሆን ነበር የተናገረው? ሀ ንስሐ ከገቡ ይቅር እንደሚላቸው፣ ለ ለሰይጣን ታልፈው እንደሚሰጡ፣ ሐመርኳ በአባቱ ፊት እንደሚክዳቸው፣ መ አክሊላቸውን እንደሚቀሙ። 10 መልሱ ሐመሯ በአባቱ ፊት እንደሚክዳቸው የሚለው ነው። ጥያቄ ቁጥር 8 ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ ያለው ማን ነበር? ሀ ማቴዎስ፣ ለ ስምዖን፣ ሐመርኳ ኒቆድሞስ፣ መ ዘኬዎስ። ትክክል